የ2024-25 ሲዝን የኤፍኤ ካፕ ፋይናሊስቶችም ዛሬ ተለይተዋል። ቀደም ሲል ትናንትና ዌምብሌ ላይ ክሪስታል ፓላስ አስቶን ቪላን 3-0 በሆነ ውጤት አሸንፎ ወደ ዋንጫ ማለፉን ቀደም ብሎ አረጋግጦ ነበር። ዛሬ ደግሞ ማንሲቲ ኖቲንግሃም ፎረስትን 2-0 በማሸነፍ ሌላኛው የዋንጫ ተፋላሚ ሆኗል። የዘንድሮ የኤፍኤ ካፕ ፋይናሊስቶች ክሪስታል ፓላስ እና ማንቸስተር ሲቲ መሆናቸው ተረጋግጧል ማለት ነው። ትናንት ክሪስታል ፓላስ አስቶን ቪላን በድንቅ ጨዋታ እንግዲህ የኦሊቨር ግላስነሩ ቡድን 3-0 አሸንፎ ነበር ማለፍ የቻለው። ኢዜ እንዲሁም ኢስማኤል አሳር 2 ጎሎችን አስቆጥረው ማለፋቸውን የሚያረጋግጥ ችለው ነበር። 2015-16 ሲዝን ላይ ከማንቸስተር ዩናይትድ ጋር ዋንጫ ደርሰው 2-1 በጭማሪ ሰዓት ተሸንፈው ዋንጫውን ካጡበት ሞመንት በኋላ ለመጀመሪያ ጊዜ ነው ፓላሶች ወደ ፋይናል የሚያቀኑት። ማንሲቲ በበኩሉ የካቻምና ሻምፒዮን ሲሆን አምና በማን ዩናይትድ ተሸንፎ ዋንጫውን አጥቷል። ያው ፋይናሊስት ነው። 3ኛ ዓመት ተከታታይ ነው ፋይናል እየተሳለፈ የሚገኘው የፔፕ ጋርዲዮላ ቡድን። ዛሬ እንግዲህ ከኑኖ ኤስፔራንቶ ሳንቶሱ ኖቲንግሃም ጠበቅ ያለ ፉክክር ቢገጥማቸውም ማንቸስተር ሲቲ ግን ያው ትልቅ ቡድን መሆናቸውን አሳይተዋል። ሲዝኑ ምንም እንኳን ሚዝሬብል ቢሆንም ያለ ሲልቨርዌር ላጠናቅቁ የሚችሉበት እድል የመጨረሻ እድላቸው የነበረው ኤፍኤ ካፕ ነበር። እንግዲህ በወጣቱ ተከላካይ ሪኮ ሉዊስ እንዲሁም ደግሞ በጆሹዋ ግቫርዲዮል ባስቆጠሯቸው 2 ጎሎች ነው ዛሬ ማሸነፍ የቻሉት የፔፕ ጋርዲዮላ ማን ሲቲ። ለኬቨን ዲብሮይነ መሰናበቻ የመጨረሻ ጨዋታው እንግዲህ የዌምብሌ ፋይናል ይሆናል ከክሪስታል ፓላስ ጋር። ፓላስ ዋንጫውን ካሸነፈ ቀጥታ የአውሮፓ ሊግ የሚሳተፍበትን ትኬት ይቆርጣል። ኤፍኤ ካፕ የበላ ቡድን ቀጥታ የአውሮፓ ሊግ መሳተፍ ስለሚችል፣ ስለዚህ የኦሊቨር ግላስነሩ ቡድን ይሄ ጨዋታ ከአንድ ዋንጫ ባለፈ ሌላኛ እድል ይዞለት የሚመጣበት አማራጭ ነው። ለፔፕ ጋርዲዮላ ሲዝኑን ያለ ዋንጫ ከማጠናቀቅ ባለፈ እና ሻምፒዮን ከመሆን ባለፈ ያው ለተሳትፎ ያን ያህል የሚጠቅመው አይነት አይደለም። ሻምፒየንስ ሊግ የሚሳተፍበት ደረጃ ላይ ነው ያለው። ባይሳካ እንኳን ዩሮፓ ሊግ የሚያመልጠው አይነት ቡድን አይደለም። ነገር ግን ያው ሲዝኑን ማንቸስተር ሲቲ ያለምንም ዋንጫ እንዳያጠናቅቅ ለፔፕ የመጨረሻዋ ሲልቨርዌር አማራጩን አቀርባለች። የግላስነር ታክቲክ ኢምሬ ላይ የሰራው ታክቲክ አሁንስ የፔፕ ሲቲ ላይ ይሰራል ወይስ ሲቲ በኃያልነቱ ቀይሮ ቀጥሎ ዋንጫውን የሚያሳካበት እድል ይኖራል የሚለውን በቀጣይ ወር ዌምብሌ ላይ የምንመለከት ይሆናል ማለት ነው።